እኔ ነኝ አወቅሽኝ በጣም ምን የሁለት ወር ኪራይ ልዝጋ እንዴት በቃ ምንድነው አማራጭ አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይንስ አማራጩ ምንድነው ልልሽ ፈልጌ ነው እኔ ጌትነት ነኝ አወቅሽኝ አይደል አው ከተማል መጣሁን በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበር ያው ስላልመጣሁኝ ነው ዳበለ ተመሰገነ አልመጣሁኝም ከመጣሁን ነገ ቅዳሜ መምጣት ስለምችል ነው በቃ መጣለው ምን ልሆንልሽ ወይስ ምን ተወኝልኝ በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት አው ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ የሚያለሽ መስሎኝ በቃ ለሊቱ ሰዋኝ ነው ማድረው በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው አዎ አንድ ጊዜማ ተገናኝተሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይር ያለው ስላልሽ ነው እዚያው ስደርስ ከተወደውልሻለሁ ትደውያለሽ እሺ እኔ ውዴ ነኝ ቆንጆ ያው እንግዲህ ያው ባለን አቅም እናዘግማለን አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብት እኔ ምለው ደምዬ አልጋ ላይ ይታቻል አይ አልጋስ አለየን አንድ ላይ ነው ምንተኛው ግን ምን ዋጋ አለው እሳቸው ደጅ ተጠናቀው ይመጣሉ ወዲያ በል ዞር ብለው ማያዩ አንድ ጊዜማ እንዴት አልጋው ላይ ስዘላ ነጋለው የሳቸው ነገር እንደ ታረደ ከብት ተኝተው ማንኮራፋት ብቻ ቀልደኛ ነሽ እኮ ደምዬ ቀልደኛ ብትይ ምን ትዝ አለኝ መሰለሽ አንዲት ጓደኛ ያጫወተች ባሏ አለመጠን ወፍራም ነበር ዋሉ እሺ እሷ ደግሞ ቀጭን ስቴኪን የምታክል ታዲያ ሁሉ ጊዜ መኝታው ላይ እንዲው ጸብ ነው አሉ እሷ እንደዚህ እንደኔ እንደሆኑ ትፈልጋለች እሳቸው ደግሞ ፍረታቸው ስለሚያስቸግራቸው እሺ አይሏትም ብቻ የሆነው ሆኖ በኋላ እሺ ይሏትና ይጀመራል ከጨረሱ በኋላ ማን ከላዩ ላይ ያንሳቸው ተሰበሾጪ ፎቶ እንነሳ ማማዝናሽ አሁንም ሳቂ እኔ ጥርስ የለኝም በከንፈር የልሳቅ በደንብ ሳቁ ያው በከንፈር ያው ከእንደገና 1 2 3 ላንተ ያልሆነ ሳቁ ለማሊሆን ነው እና ደስም ባይል መንከትከት ነው እንጂ ላንተ ያልሆነ ሳቅ ለማሊሆን ነው እውነት ነው አሁን አብረን እንስቃለን እኔም አብሬውት ነው መስቃው ተዘጋጁ 3 1 2 3 ስል አንድ ላይ እንስቃለን ምን ከፈልበታል ሳቁበት እንዴ እኔ ልጆት አይደለው ምን ከፈልበታል ምንም አይከፈልም በናታ እየተንካካው ስስቄ ቆሰለው ሰውነት ያመኛል እሺ እኔ አብሬ አይ መጨረሻ አንድ ጊዜ ብቻ ወዬ አንዴ ከንሳ አባቶ ጋር ፎቶ ላንሳዎት ፎቶ ላንሳዎት ከንሳ አባቶ እንኳን ተነፍቶ አባቴ ከማንም ጋር ስታነሳ አይተውል የለም እዚህ በደንብ 5-6 ጊዜ ያሳይ ተነፍቶ አባቴ ጋር እሺ ከሳቀባይ ወጣትና ቆንጆ ልጅ ነው ማገ እንዴ ትጃ ይገባት ምን እኔ እኮ ወጣት ነኝ አላረጀው እድሜሽ ስንት ነው 35 ቤት ውስጥ ነኝ 35 ስለዚህ አሁን አሮጊት መባል ልጅ አይደለም እንዴ አሮጊት ምን አመጣው እንደዛ ስለሚሉኝ ነው እና ልጁ ጎረምሳ ነው ስላሉኝም እስቲ መጀመሪያ ላስፈቀደው እሱም ሊሆን ይችላል ላይሆንም እኮ ይችላል ገና ግን እንደ ሴት መውለድ መታረስ ሊያምርሽ ይችላልና ያንን ነገር እንድታዩ ይፈልጋል የኢትዮጵያ ህዝብ ሁሉ ጊዜ አልታረስም እኮ ነኝ እኔ ተነስቼ ነው የምሰራው እንጂ እንደዚህ ተወልዶ ቁጭ ምናምን ነገር ወልዶ ቁጭ የለም ኧረ አይቻልም በሶስተኛ ቀን ብድግ ብዬ ራሴን ማኔጅ ማድረገው በሶስተኛ ቀን ከባድ ነው ኧረ ምንም ከባድ አይደለም እኛን ከባድ የምናረጋው ስለዚህ አራስ ሆኜ ቢሆን ብለሽ ታስቢ አንቺ አራስ ሆን ስራ ስለሚጎዳብኝ ወለድኩ ልጄን አስቀመጥኩኝ ካሜራን ገጥሜ ቁጭ አረጋለሁ
ወደ ስሬ ካለዛ ማዝያት ምሰራው ይችላል አይታወቅም የኔ ነገር ብድግ አድርጌ በዛ ደግሞ እኔ ማገባው ባልና እኔ ወልዳቸው ልጆች ችግር ውስጥ ይገባሉ ምን አይነት ችግር ብለሽ ብትይ ተነሽ ወደ ትምህርት ቤት ተነሽ ወደ ስራ ተነስ ወደ ስራ የመተኛት ነው ላለው አይሽ ይሄን በጣም ከባድ ነው ግን እንደ ችግር አይደለም እኔ እንደ ችግር ነው ቆጥኩት እኔ መወልዳትም ልጅ ተሰቃይብኛለች እኔ ማንም ያስቀያት ይጀናት ተሰቃያት በሞያው በምኑ በትምህርት ቤቱ እንደዚህ ሆንሽ እንደዚህ ተቀመጥሽ እንደዚህ አወራሽ እንደዚህ አረክሽ ባሉን ቢመጣ እንዲያለበስክም እንዲያልተቀመጥክም እንዲያወራህ እንዲቆምት ኦ ቬሪ ስትሮንግ አያወጋለ አቤት ወዲ አለ ምን ነው ድምጽ ጠፋስ አለው እኮ እዚሁ ነኝ አንቺን እያየው ነው እኔ ነው አዎ አንቺ ምን ነው አሳዝኛህ ነው ኧረ አይደለም ውዲ ሰርጋችን ትዝ ብሎኝ ነው ስለሚወድሽ ነበር እኮ እንዳላገባሽ የሚከላከል ተጣሏና ተመልኳዎች አትበጅም ይለኛል ባገኘኝ ቁጥር እንኳንም ትበጅኛለች አልኩት ጠላሽንም መልክሽንም ልብሽንም አገኘሁት የኔም እርግማኔን ነቅለህ ጣልክልኝ ለሱም የምትገባውን ሰጠው ያው ያችን ነገረኛ ገባ ተለብለበው ሲሆን ተጋረገው ከሆነሩ አልበይ ያወጋለ ሮማን ባልሽ ጥርስ የለውም ምን በጥርሱ ነው እንደሚያረገኝ ከካሙላ አይኑሯ ጥርሱ ላይ ነው እንደቃው ያለው ጥርስ የለውም ሮማን ባልሽ አንድ ጥርሱ ወልቋል የታችኛው መንደር ያውልቅ እንጂ ጥርሱን ወልቅኔ ምን አገባኝ ምድረ እበት ሰርግ ላይ አበሻ ቀሚስ እኔ ሰርግ ላይ ማንም ለብሶ መምጣት አይችልም መልሴ ላይ ደግሞ ኖርማል ቀሚስ ለብሶ የመጣ 3 ጠብደል ናይጄሪያ በር ላይ አቆማለሁ የቆነጠረ ወደ ቤትሽ ነው የሚመለስሽ የለም ለልጅ ቦታ የለኝም ኖ ስፔስ ፎር ኪድስ ለንደን ላይ ብዙ ሰርግ አይቻለሁ ሰርግ ይደገሳል ልጆቻችሁን ይዛችሁ መጣችሁ ይራራጣሉ ሙሽራ ጠልፈው ሊጥሉ መዛ ላይ ወይ ምግብ አቢን ብለ ይላል እኔ ሰርግ ላይ ማየት አልፈልግም ለልጅ ቦታ የለኝም ልጅሽም ብትፈልጊ በቤስተር አስጠብቂ ብትፈልጊ ባልሽ ጠብቆ አንቺ ነይ የኔ ፕሮብሌም አይደለም ሰርጌ ላይ መልሴ ላይ ለልጅ ቦታ የለኝም አረ ቤኪን አስገቢው እና ጉዱልያው thank you so much አበባ ሰጠኝ እኮ አበባ ሰጠኝ thank you so much ፈምሶብኛል በኔ በጣም ነው ፈምሰብኝ ቤኪ በጣም በኔ ፈምሶብኛል እና ይክፈለኝ እኔ ገረመኝ ነገር ቢኖር እኔ ማገባው ቆንጆና ጎረምሳ ነው እኔ አሮጊት ነኝ እንዴ የሚለው በጣም በቃ እኔ እውነቴን ነው ራሱ በጠላና በጠጅ አጥበዋለሁ ቢመጣ እኔ ቤት በጠላ በጠጅ ነው ማጥበው ስላፈመሰኝ እኔ በጣም ነው የሚወዱኝ ኮተቤ ደጃዝማ ወንድራን የተማርኩት አሻሮ ስቆላ ከትምህርት ቤት መልስ ደብተሩን አላየው ወደ አሻሮ ገባለሁ 10ኛ ክፍል ስፈተን ለሊት ወጥ ስሰራ ድሬ ጧት 10ኛ ክፍል ፈተና ልፈተን እንድፍት ይያርኩ እንደዚህ ድፍት ይያርኩ እኔ አገሬ ነበር መምራት እንፈልግ ነበር ፕሬዝዳንት ነበር መሆን እንፈልገው ያሻሮ ፕሬዝዳንት ሆኜ ቁጭ ነዋ ይጀግነዋ 8ኛ ክፍል ስፈተን ምን እንዳረኩ ልንገራችሁ ሰበር ዜና 8ኛ ክፍል ስፈተን ምን አረኩ መሰላችሁ ቆንኩኝና ጎበዝ ተማሪ ያለ በጣም ጎበዝ በጣም ነው መፈራው በጣም ነገረኛ ነኝ በጣም ኃይለኛ ነኝ እንዲቆንኩኝና ተመልከቱ እንግዲህ 10ን እንዲያይና ሸምደድ አርጌ የኮረጅኩ ሸምደድ አርጌ ደቅ ነቅንቄ ወጣሁ ለጓደኛዬ ሳስቆርጥ እሱ ደግሞ ዘጭ እኔ በአንድ ሸምደድ እንደዚህ አንደኛ ሁለተኛ ሻት ከዛ አስተማሪው ቁጭ ባይ ብለህ አተ ስርዓትን ያዝ አረ ቲቸር አረ ሶኮ አይደኛ አይነት እንፈራታለን 8ን ያለፍኩት እንደዛ አርጌ ነቅነቅ የወጣሁት
ሮማን የአርሰናል ደጋፊ ነሽ አንዳች መድኃኒዓለም ደግፎ አርሰናል ባፍንጫ ይትከል የታባቃል አርሰናል አንተ ግማታ ማበሻ ማለት ነው የታባቃል አርሰናል እናንተ ንናብ ደደቦ የታባቃል አርሰናል የታባቃል ማንቸስተሮች እናንተ ንፍጣ መጀመሪያም እንጀራ ጠግበ በበላ አንተ ንፍጣ ማበሻ ሮማን አርሰናል ደጋፊ ነሽ እንዴ አንዳች መድኃኒዓለም ይደግፍ ቲሸርቱን ስለምሸጥ ነው የለበስኩት ያንተን አርሰናል እዛ ወስደ ብላው ግማታ ነው የገማ አርሰናል ችግር ነው እንደያዘ አርሰናል የገባበት ጉድጓድ ወስጄ ልቅበር ንፍጣም የአርሰናል ጣጣ ነው እንደያዘ አንተ አርሰናል አባህ ወስጄ ልቅበር ማለት ነው የአርሰናል ጣጣ ነው ያዘ እኔ አርሰናል ጣጣ ነው ያዘ አርሰናል ወስጄ ልቅበር መጀመሪያ ምግብ በልተጥገብ አርሰናል አባህ ይጥፋ መጋኛ አግብቼ እኮ ነው የምኖር ባለቤቴን አታውቃት አውቃታለሁ ኧረ ለውጭ ሰውማ አልጋ ናት ለውስጥ ቀጋ አልጋ ናት ለውጭ ሰው ደህና ሰው ትመስላለች አልተስማማችሁም በምንድን ነው ያልተስማማችሁት መስማማት አለመስማማት ላይ ማን ደርሶ ገና ቤት እኮ ደህና ዋላችሁ ብዬ አረማመድ አገባቢ ቤት እንዴ አገባቢ አረማመድ ታላማራት እሺ እንካቅመስ ሚስት አንተን በዱላ ባገኘችው በያዘችው በቃ እንዲህ እህል ሳጣብቅ እህል አብረን እየጎረስን ማድ ቀርቦ እንዲህ ሳጣብቅ አጠባበቅ አጎራረስ ታላማራት እንካቀመስ አረጊ መዳህም ያለ አዳምና ሔዋን ምታስባለ ወይ እነሱ እኮ ተረት ነው ውሸት ነው አዳምና ሔዋን አይደለም በእኛ 6 ሰው ነው የተፈጠረው አዳምና ሔዋን ውሸት ነው 6 ሰው ማለት 6 ሰዎች ናቸው የተፈጠሩት አጆና ጎ ሶሊና ሶሎ ጎቢና ጎቦ ከጥቁር 2 ከነጭ ከእስራኤል ነገድ 2 እና ከቻይና 2 6 ሆነው የተፈጠሩት ምን አልካቸው ስማቸው እዚህ ቆቦ ተራራ ስር ነው የተፈጠሩት 6ቶቹ ቆቦ ማለት ወሎ ውስጥ ቤት አማራ ናቸው ወደ ሐረር መስመር የሆነ አንድ ትልቅ ተራራ አለ በዛ ጊዜ እዛ ነው የተፈጠሩት እነኚህ 6ቶቹ እዚሁ ኢትዮጵያ ውስጥ ቆቦ ተራራ ላይ ነው ያልከው 6 ናቸው 2 ጥቁር አጆና ጎቢና ጎቦ ከቻይና ሶሊና ሶሎ ከእስራኤል ነገድ 6 እንጂ አዳምና ሔዋን አይደሉም ስህተት ነው መጀመሪያ ግን እንቁላል ሁሉ ነገር የመጣው ከእንቁላል ነው ሰው የተፈጠረው ከእንቁላል ነው ሁሉ ነገር ከዛ እርግማን ተረግመው ነው ደግሞ ወደ መውለድ የጀመሩት ሰዎች እንቁላል ነበር ሰው የሚጥለው ሁሉ ነገር የዛ ጊዜ የሰው ልጅ ቁመት በጣም ረጃጅም ነበር እስከ 20 ሜትር ቁመቱ ገበለው አስተኔ ነበር ማለት ነው የሰው ልጅ እንቁላል የሚጥል ከሆነ ገበለው አስተኔ ነው ከዛ በኋላ ተረግመው እስከ 20 ሜትር የሚያክለው ቁመታቸው ተረግመው በ10 ጥፍ ይነሱ አለ አምላክ በ10 ጥፍ አንሰን ነው አሁን ተረግመው መጋዣ ውጣ ከዚህ ኒውታሩ ተብሎ ቀርቡ እንኳን ደስ አለ የመጀመሪያው ተራማጅ አስፋልቱ ገና አልደረቀም የመጀመሪያው ተራማጅ መሆን ምን ተሰማ እንኳን አብሮ ደስ አለኝ እኔ እኮ ደስ ይለኛል እዚህ ላይ መራመድ ምን ተሰማ የመጀመሪያው ነው ሳይ ሰው የለበትም ብቻ ነው የምትራመደው ደስ ይለኛል ደስታ ስለሰማኝ እኮ ነው የምትራመደው በእውነት ማን ልበልስምን መስፍን ስዩም ይባላል መስፍን ስዩም ተመልካቾቻችን ያድዋ ስራ እንዲህ ቢያምርም እንዲህ በግዙፍና በተዋበ አይነት ነገር ቢሰራም ባህሉን የጠበቀው የወቅቱ ዳንስ ይቀራል ዳንሱኛ ጋር አለ በዛ ጊዜ ሲወዛወዙት የነበረው ውዝዋዜ ያለ ነው ምንድነው እስኪ ምንም ባህሉ ዳንሱ ነገር አለ ብለኛል ለተመልካቾች ንገራቸው አሳያቸው ያዩልኝ ነው እንጻ ምናምን ደስተኞች ነን እኛ ሰርተን ዳክመን እንደዚህ ለውጥ አምጥተናል ስለዚህ የተመልካቾች ሁሉ የአዲስ አበባ ሰዎች ሁሉ ምን እንደሚሰማ አላቁም በኔ በኩል ቢሆን ደስታ ነው የሚሰማኝ ንፍሮ ምድጃ ላይ ይላል ገንፈል ንፍሮ ምድጃ ላይ ይላል ገንፈል ድገምልና ንፍሮ ምድጃ ላይ ይላል ገንፈል ሲል ገንፈል ሲል ብላው እግዚአብሔር ላንተ ክፉ ነው ከምቀበለው ጡረታ ላይ 50 ብር እየተቀነሰ ለመንገድ ስራ እንዲዋጣ ለመንገድ ስራ ይሁን
100 ብር ደግሞ እየተቀነሰ 100 ብር እየተቀነሰ የቻለ ቤት ለሚያጸዳበት መንግስት አደረስታውን እየከፈለው የሚሰራው የቻለ እኔ ማቆሱ ነው ያለውበትን ቤት የሚያጸዳው የቻለ ለዘካሪያስ ደግሞ ቆይ ለዘካሪያስ ደግሞ ቆይ 300 ብር ለዘካሪያስ ምን ቀረኝ ታዲያ እኔ ምን ቀረኝ ምን እየገባው ምን እየገባው ታዲያ ለዘካሪያስ ደግሞ እሺ ካለ 500 ብር ምን ቀረኝ ታዲያ የመንግስት ያለ ለቻለ የመጣ ቤቱን ያለውበትን ቤት የሚያጠዳው ልብሴን በሎንዶር የሚያጥበው የቻለ ጉራጌው መንግስት አይደል እስካሁን እየከፈለው ሲሰራ አይኖረው